በእኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት ላይ ተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ አመሰግናለሁኝ። ደህና ደሩ። ምን ይመለከት ነገር ወንድም ሊያወራክ ይፈልጋል እና በአጭሩ ጋይስ አቦ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይህንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩት ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። ችግር የለም። ሴፍ ቀጥል። ሴፍ ከሱ ቀጥል። አቦ አፍናን እንዲወርድ ነው ይቸኩላል። አቦ አፍናን እንሸኘዋለን። ችግር የለውም። እንሸኛለን። አቦ በለኝ አቦ አፍናን። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም እንዳታክል ስጋትም ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀን ብዙ ማያስጨንቀን ኮሚቴው ልክ በአንድ ላይ ይግባልን። አንዴ ብቻ አሁንማ ይኸውልህ ከአሁን በኋላ ኢንሻአላህ ኮሚቴው ሳይሆን ምክንያቱም አንተ ሁሉ እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈለው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቦ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምንም እየተገናኘ በነገራችን ላይ ሰፊው ሀቤን አፉ ብያለሁኝ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴ ውስጥ ያለውን ነገር ያው የሚዲያ ሰው ደግሞ በነገራችን ላይ የአፍሪካ ቲቪ ፕሮግራም አቅራቢና አዘጋጅ ነኝ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው እየተከታተሉ ይህን ጉዳይ ነገር እኛን ወክለህ ብለው ነው ሰፊው ነገሩኝና ከዛ አንጻር ነው። ሌላው ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም ከኢትዮጵያ ኤምባሲዎች ጋር ጭምር ለመጣው ኢንሻአላህ የመጨረሻ አብሽር ደስ ይላል። ግን ከምንም በላይ እነሱን ይዤ ነው የምመጣው። አብሽር ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድን ነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከእሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከእሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጥታ ህይወቷ ውሸት እንዳልሆነ ማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘህ አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለሁኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰፊዩ እዛው ግሩፕ አለን እኮ ግሩፕ አለን እኛ ኦልሬዲ ነው ግሩፓችን ላይ ቲም ሌላ አይደለ ግሩፓችሁ ስሙ? ቲም ሌላ ላይ ራሱ አቡ አፍናን ለሁላችንም ነው ያሳወቀን። የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ቆይ ማሜ ሀቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበል። እኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባ ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል በዋናነት ተስፋ እያገኘንበት ያለው ስለሌላ ጉዳይ ከአቡ አፍናን ነው። አይሰለችም፣ አግሬሲቭ እኔ በጣም ነበር። በነገራችን ላይ የሌላ ጉዳይ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠው ሰው የምትነድፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆንን ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን።
በኃይለኛው አግሬሲቭ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው። እሱን እኔም ወንድም ካሊድም ተስፍሽም አሲያም በጣም እስከሚጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር። በሌላ ጉዳይ አርፈን አናውቅም። ለዚህም እሱ ጋር ብቻ አይደለም፣ አቡ አፍናን ጋር ብቻ አይደለም፣ ኢቭን ቤተሰቦቿ ሰፍዩን ደውዬ ልክ የእሱ ተሳኮን የኔ እህት እንደሆነች እርግጥ የሁላችንም እህት ነች። ደውዬ ነበር ስቆጣ የነበረው ምንድን ነው እየሰራችሁ ያላችሁት? ይቺ ልጅ ነገ ጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳ ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉኝ? ቢያንስ የሁላ ህዝብ የደከመበትን ነገር ለምንድን ነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከ ማለት ደረጃ ደርሻለሁ። ከአንድም ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል። ጫና አድርጌባቸው እናትና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና የአሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ከአሁኑን የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን ሁላችንም የለፋንበት የደከምንበት ከላይ ይባላል። ሀቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከመ የለም በሷ ጉዳይ። በሀሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ግብኛ ነው። 2 ወር ሙሉ የሌላን ጉዳይ ይዘን እኛ ር እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን ልጆቻችንን፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረግን የሰው ፊት ስናይ ራሱ እያሳፈርን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ይወፍቀን። ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈርን በሌላ ብር ነው እንዲያስከፍልበት ሰው የእሷ ጉዳይ ላይ ሁላችንንም ስለሚያሳስብን አላህ ነጃ ብሎ ያውጣት። ካልሆነ ግን ሀባይቢ እኔ ሰፊዩን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከዒድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ 1 ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁን ያስወጣላችኋለሁ። በ1 ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ እዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ሞር ደግሞ ተስፍሽ ወይ ኻሊድ እናንተ የማትረዱት እኔ ሳውዲ ስላለው የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ሁላችንም የልጆች አባት ሬስፖንሲቢሊቲም ስላለ ይፈራል ሰው። ቤተሰብ የሚያስተዳድርበት እህል ውሃው እንዲቆረጥ አይፈልግም ሰው። ሀገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን በአይናችሁ እዩዋት። በቃ የሳምንት ስራ ነው ኑ ማለት ከእናንተ በላይ ይህን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችን ጉዳይ ብላችሁ ብትጠይቁ በአይናችሁ ብታዩ ሁላችንም እናርፋለን። ይሄንን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ግን ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት የምንመጣ አላህ አድርገን። እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላ በታሪኩ እኮ ለመጀመሪያ ጊዜ ሲሰበሰቡ ትልቅ ብር እኮ ነው ሲሰበሰቡ 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሐሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች ታችን አሁን ደግሞ ወጣ እንደው ህዝቡን የምታመሰግን አላህ አርጋት። ለእናት ለአባቱ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁኝ። በተረፈ በዚህ ጉዳይ ላይ ተሳትፋችሁ ወንድሞች ሁላችሁም ስም ሳልጠቅስ ከሌከለ ያሉ ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም። ወአለይኩም ሰላም። እንት አባታን ለምትነቀለው በእናታችሁ ለአቡ አሚራ እንትን ለማለት ዋናው አሁን ከድርም የመጣው አሁን በደም ኮንክሪት ለማድረግም ስንታገል የነበረው በነገራችን ላይ ከኛም መሀል ሆኖ ይሂዱ አይሂዱ ራሱ ጦርነት ነበረ። የዛሬ እኔ አመት ያው ሁሉ ምስክር አለ። እናት አባት አሉ ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁሉ ጊዜ እንደምትዩ ወረቀት የያዘው ኢቨን እናንተ እናትና አባት መሆናችሁን
ወረቀት ከሌላቸው አሁን ትርፉ ድካም ነው፣ ሂዱ ወደ ገጠር። ከሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ ክልል ፍርድ ቤት ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበር። ስለዚህ ተመልሰው ሄዶ 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ አድርጎለታል። ይሄ ከኋላ ላይ ልጃቸው መሆናቸው። ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከእነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለበዚያ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነው እና ስለዚህ እሱን ጨርሰዋል፣ ወጥቷል። ልክ ያንን ጨርሰን እኒህ ተባብለን ልንጨርስ ተስፍሽን ደግሞ ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው ፍርድ ቤት ዝግ ስለሆነ ረመዳን ይውጣ የሚል ነገር ተስማማን። ግን ደግሞ አላህ ብሎ ደግሞ ጉዳዩ ያው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከዒድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን ከ3 ቀን ነገር ነው። ቪዛቸው በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ እፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገ ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን አለው የሚለው ነገር አብረን እንሰማለን። ከስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን ወደ ሳውዲ እንሄዳለን። በቃ ይሄንን ኮንክሪት እናደርግበታል። ስለዚህ ግዴታ ነው ወደ ሳውዲ። ቅድም ብለሃል፣ ለምን ሲፈልጉ መንገድ ላይ አይተላለፉም? ሌላና ቤተሰቦቿ ብቻ ፕሮሰሱ ተጀምሯል፣ ይሄዳሉ፣ ያያሉ ልጃቸውን። ከተፈታች አብረው ይመለሳሉ ኢንሻአላህ። ማን ነው የሚሄደው? እናት አባት አንተ ነህ አይደል የሚሄደው? አንተ ነህ እሱ ነው የሚሄደው? እሱ አጎቷ ነው በነገራችን ላይ። ኦኬ ባንክ አካውንቱ ላይ ስምክ ያለው አንተ ነህ ወንድምዬ? ኦኬ ይመሳሰሉብኛል፣ ይቅርታ። እሺ እና ሌላ ማነው አባቱ ወንድም አንድ ነገር ልናገር፣ ስራ ልገባ እየመጣብኝ ስለሆነ 1 ደቂቃ ልናገር። አሁን የምናደርገው ነገር ምንድን ነው? አሁንም እዚሁ በህዝብ ፊት የቀረው 9 ሚሊዮን ብር አለ አይደል? በስሟ የተሰበሰበ ከዛ ላይ ትኬት የሚያስፈልጋችሁን ወጪ እንደፈለገ ይሁን አውጡና እዛ ሂዱ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ ምናስረክባት። አንድም ነገር ለሰራውበት እንትላረኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካውም። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለሷ ነው። ቀጥታ ስትመጣ ለበጇ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንክ ዩ። በጣም ጥሩ። እሺ ሌላ ደግሞ አንዴ ጥያቄ ያለኝ ይቅርታ። እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብዬ ተስቼ በቃ አንተን ከምራብሽ ብዬ ዘማ ኔትወርክ ነው እኮ ኮሚቴውን የነቀለው። ይመለሳል ከቻለ። ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። አቡ ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ በቪዲዮ እምለው። እኔ ሁሉን ነገር ሪከርድ አድርጌ ማስረጃው ማስቀመጥ ስለምፈልግ ነው። ገባ? እኔ አለጫሉ አልወድም። በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ አውጥተህ ታሳየዋለህ። ገባ? እኔ አለጫሉ አይመቸኝም። ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖረው ይችላል። ኮሚቴ ብር ጠየቀ የተባለው ስሙ ምን ነው? ተደባበሰበት። ስሙ ይጠራልን እንዳንድ ሰው ማለት ነው። ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ በጀግንነታቸው እንዲቀጥሉ ለነገም ራሱ ኮሚቴዎቹን ፎቶቸው ተደርድሮ ሌላው ደግሞ ዩቱብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸውን ከሚነካ ነገ ደግሞ እንደዚህ አይነት ነገር ላይ አልገባም እንዳይሉ ስሙ ይጠቀስልን። ብር ጠያቂው ኮሚቴ ቅድም እያነሳ ነበር። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ያለ እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱን ሰውን ይፈልገዋለሁ በደንብ አድርጌ ፎቶውን ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁኝ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል፣ ችግር የለውም። እሺ ሁለተኛው ነገ ወንድም ካልድ ቃል የገቡልን እሱን ይንገረን። አንዴ ላስቀምጠው ስለሆነ
እሺ ነገ ምንድን ነው የምታደርጉት? ከዛ በፊት ወንድምየው የሚነግርሽ ነገር አለ። ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉ ስለሰጣችሁ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ይቅርታ ወንድሜ ይቅርታ። ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው። ሀቢባ አልሰማሽም ይሄን ነገር? አዎ ትክክል ነው። ለትራንስፖርቱ የተረፈውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? አይደለም እሱንማ ትላንት ሰማ ነው። ዛሬ ስም ጥቀስ እያለ ነበር አሚራ ራሱ ዛኔ ማለት ነው። ምንድን መሰለህ ሙባረክ ክሊር ለማድረግ ሰፊዩ እያወራ ተናገር እያለ ነበር። ማን ነው ስሙ? መሐመድ ይሁን ይቅርታ አልኩልኝ እንጂ ተናገር ደውለህልኝ ምናምን እየተባለ ነበር። አዎ እኔም እስማማለሁ በዚህ ሀሳብ። ምን መሰላችሁ መጀመሪያ ልጅቷ ትውጣልን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለም። ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን እየሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷት እና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ ስለዚህ ችግር የለውም ይጨርሱልን ብቻ ጉዳይ ብለው ለእህታችን ቤተሰቦች ከእናንተ በላይ ሀቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህ ይቆጫሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንዴ እናትየዋ ቅድም እንትን ስትል ወላሂ እያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዚ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባክ። ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰተን ያገለገልነው አንስሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብን ገንዘብ የሚፈልጉትንም ምኖቹንም ምንም ስማቸውን አናነሳም። እኛ ሌላም ብቻ በሰላም ይሸኙልን፣ እኛ ስማቸውን አናነሳም። ይሄ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ሁሉም ኮሚቴዎች። እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ ምንፈልገው ዋናው እኛ ምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነብሷ ሀገር ቤት እንድትገባ ብቻ ነው አደለ አላማችን። ስለዚህ አላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም። ከሌ ሳንል አንድ ላይ እናመሰግናቸዋለን። ልጅቷን በተግባር ብቻ አገሯ ገብታ ከኢድ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩን። ያንን ነው የምፈልገው። አቡ እንደው ትንሽ መቼም ረመዳን ነው አይደል? ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም የያዝኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር ይኸውልህ፣ የመጀመሪያው ጦርነቱ የምስጋና ሽሚያ ነው። ምክንያቱም ይኸውልህ እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ የሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛንን መግለጫ የምንሰጠው ይሄኛውን እኛንን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛንን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በእነሱና በቲም ሌላ መሀል ያለው ቀርቶ የእኛ ቲም ራሱ ተስፍሽ ስንት ጊዜ ተጋጭተዋል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ገብተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በእኔ ነው ላይ የተሰበሰበው ምናምን በዚሁ በእኛ መሀል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን አደረግነው መሰለሽ? ቀጥታ ወደ ማን ፍሬም ወሰድ ነው ወይ ስም ሰጠ ነው ቲም ላይ የሚል ሰጠ ነው እና በቃ ባለቤቱ ኦል ኦፍ
ኦልሬዲ ሙባረክም የቲም ሌላ አባል ነህ። ምክንያቱም አንድ ቀን ቁጭ ብለሃል። ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል፣ ኢትዮጵያ ያለ፣ አውስትራሊያ ያለ፣ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠነው እና ክሬዲቱ ማን ሆነ? ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በይ ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ሩቡ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ነው ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱ ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብ ነው ለምን ታደርጋላችሁ? ከዛም ወደ እነሱ ወደ ምን መጡ? መጀመሪያ ቃል የገባችሁልን ኢቭን በገንዘቡ መጨረሻ ላይ ወደ ፈለገበት ሌላ ሰው ይታከመበት፣ ሌላ የታሰረ ሰው እናስፈታበት፣ ሌላ እንደዚህ ይደረግበት የሚለውን ነገር ምን ወስነው እኛንን የሚል ቅድም ሰፍዩ እንዳለው እርስ በርስ ቃል ተግባብተዋል። እኛ ሳናቅ ይህንን ስላለ ይሄ ደግሞ ሂደት በምን ውሰደው መሰለ ሙቤ በደም እችን ነገር አስምረ ያዝ። ለምሳሌ አሁን አንድ ወንድማችን ሶሻል ሚዲያ ላይ ገንዘብ የሚያሰባስበው የነበረ እርዳታ ላይ ለምሳሌ ለኩላሊት ብሎ ለምሳሌ ሴትዮዋ ሕክምና የሚያስፈልጋት 1 ሚሊዮን ብር ሊሆን ይችላል። 1 ሚሊዮን ብር በቃ አሰባስብልሻለሁ። ከ1 ሚሊዮን ብር በላይ ከሞላ ግን ወይ ሌላ ሰው ይታከምበታል ወይ ለእንደዚህ ትሰጫለሽ ብሎ ቃል ያስገባቸዋል። ያ ነገር ሳያስቡት 4 ሚሊዮን ሲሆን ግጭት ይፈጠራል። ከዛ የተሰበሰበውን ገንዘብ ኮሚሽን አምጣልኝ ምናምን ብሎ ወደ ስም ማጥፋት ይመጣል። እንደዚህ ሀቁ ሰዎች ቀድሞ ቃል የተግባቡት በአላህ ስም ቃል የተግባቡት ነገር አለ። ይህም ሂደት ሰዎቹ እኔም ከሰፊዩ ቅድም ሲያብራራም እንደሰማኸው ምንወስንበት እኛንን የሚል ነው ንግግር ያደረግ ነው። በጸብ ደረጃ ከኛ ጋር እኔ አሁን ከአቡ አፍናን እንጂ በጣም በብዙ ጦርነት ከኛ ጋር ተጣልተዋል። ይሄንን ነበር የነበረው እና ክሊር አድርገን የመጨረሻው ምክንያቱም እንዳያፈርሰው ሀቡ ቅድም ስትለው የነበረው ልጅቷ ላይ ትኩረት አድርገን አልሐምዱሊላህ ሙቤም ይሄንን አላህ ኸይር ጀዛህን ይክፈልህ ይሄን ነገር በማምጣትህ እኛ እኔ በፍጹም ተቀምጬ አላቅም። ይሄን የቁጫልን በህይወታችን በቃ የደከመን ጉዳይም ስለነበረ ሀቡም አላህ ሁሉ ጊዜ ያሳካላታል። ከዚህ በኋላም አላህ እንደዚህ ችግር ፈቺ ሁሉ አድርጎ ያድርጋት። ይሄ ችግሩ መፍትሄ አመጣ። እኛ እኮ ይሄ ሁሉ ባለስልጣንም እያወቅን እኮ በቃ ግራ ገብቶ ስልችት እኔ ቤተሰቦቿ ሲደውሉልኝ ተውኝ ሁሉ እል ነበር። ምክንያቱም እዚህ 600-700 ሰው የተሸከምኩት ራሱ ሌላ ነገር ሆኖ በዚህ ላይ መሯሯጡ ከባድ ነበር። አሁን መፍትሄው ወረቀታችሁን ስትይዙ ነው ከኔ ጋር የምንነጋገረው ብለን ቻሌንጅ አድርገናቸው ነበር። ተሳፍረን ኢንሻአላህ ምንም ኢቭን ረመዳን 2 ቀን 3 ቀን ከቆየን በኋላ ተነስተን እንሄዳለን። ይሄንን እርግጠኛ ሆነን ምልክት ማድረግ እንችላለን። ሹክራን። ረመዳን ከተፈታ ከ3 እስከ 6 ቀን ባለው ኢንሻአላህ እናት አባት ወንድምና ወንድም ካለድ ወደ ሳውዲ አረቢያ ይሄዱና ያይዋታል በአካል ኢንሻአላህ። ሁለተኛው ፖይንት ደግሞ ቅድም ወንድም ካለድ ነገ ውጭ ጉዳይ ክፍት ነው ቃል ገብታችሁልን ነበር። ሄዳችሁ አንተና ወንድምየው ደብዳቤ ያስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡለት ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። አፕዴት ታደርገናለህ አይደል? ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ። ውጭ ጉዳይ ምክንያቱም ይህ መሰብሰባችን ባዶ ፋይዳ ቢስ እንዳይሆን ውጤት ማምጣት አለብን። ጊዜያችንን መስዋዕት አድርገን በለሌላ ድምፅ ሆነን እስከ ተሰበሰብን ድረስ ውጤታማ መሆን አለብን። ምንድነው አንደኛው በጣም ሙባረክን የስ በጣም አመስግኑት። ሙባረክ ይህንን ድምፅ ይዞ መጥቶ ስለ ጮህን ነው። እቺ ልጅ ሆስፒታል እንደተወሰደች እዛው ራሷ ልጅቷ ድምፅ የሆነችው ልጅ ድምፅ ሙባረክ ጋር ደውላ የቀዳት ልጅ ራሷ ናት። ሐኪም ቤት መወሰዷን የነገረችን። ስለዚህ ኤምባሲ ድምፃችንን ሰምቶ ለሌላ ሐኪም ቤት መውሰዱ ለእኛ አንድ ትልቅ ተስፋ ነው፣ ድምፃችን ለመሰማት። ሁለተኛ ደግሞ ጥሪያችንን ሰምተው ቪዲዮችንን አቡ አፍናንን ልከው ደግሞ ይህንን የምስራች ስላበሰሩን እስክናረጋገጥ ድረስ ይሄ ነገር ማለት ሹር አይደለም። ሹር የምንሆነው ውጭ ጉዳይ ሄደው የእውነት እንደሆነ ጉዳዩ ይህን የሰማነው ነገር በዶክመንት ስላላየን በአፍ ስለሆነ የተነገረን እውነት እንደሆነ ማረጋገጫ ወንድም ካለድና ወንድምየው ስምክም ይቅርታ ሚዩት ነክ ይቅርታ
ምናልባት እድል ከተሰጠኝ ተናግሬ ልብል። በጣም አስቸጋሪ ሁኔታ ላይ ነው ያለሁት። ከተቻለ እሺ ትናገሪያለሽ። አንዴ ወንድምየው ከድርና ወንድም ካለድ ነገ ሄደ ውጭ ጉዳይ ጠይቀው ነገ ማታ ምላሹን አፕዴቱን ይዘውልን ይመጣል ማለት ነው። ያኔ ሹር እንሆናለን። ቴንክ ዩ። እሺ አሁን ዙዙ ተናገሪ። መልካም እሺ፣ አመሰግናለሁ። በመጀመሪያ ሙቤ ወላሂ አላህ ጀዛህን ይክበር፣ እጅግ በጣም ነው የምናመሰግነው። ይሄ ኬዝም ደግሞ ወደ ሀቢባ ቤት ማምራቱ ከምንም እና ከማንም በላይ እኛ እንደ ቲም ሌይላ ከምታስቢው በላይ ደስተኛ ነን። ኢቨን ማታ ራሱ ግሩፕ ላይ እያወራን ነበረ። አልሐምዱሊላህ ነው ያልነው። አንድ ቀንም ረስተናት አናውቅም። የዋትሳፕ የቴሌግራም ግሩፓችን ላይ ዴይ ቱ ዴይ የምናደርገውን ነገር ማየት ትችያለሽ። በየአመቱም ደግሞ ይሄ ኢድ ላይ ትወጣለች የሚል ቡሻራ ሁሌ እንደመጣልን ሁሌ ቪዲዮ እንደሰራም ነው ሁሌ ኢቨን በየአመቱ ማለት ነው። የዛሬ አመት የሰራሁት በቃ ከቤተሰቦች አትቀላቀል እኮ ነው አልሐምዱሊላህ አላህ ደረሰልን እኮ ብዬ የሰራሁት ቪዲዮ የዛሬ አመቱ መጥቶልኛል። አሁንም ያኒ ላስት ይርም እንደዚህ አይነት ቡሻራ መጥቶልናል። ገባሽ አይደል አቡ? ወላሂ ነው የምልሽ። በጣም በጣም እንቅልፍ የሚነሳ ጉዳይ ነው። ደውልልኝ ነበረ። ያለችበት ሲቹዌሽን አውቃለሁ። ሁሉንም ነገር አውቀዋለሁ ነው። እዚህ ሀገር ላይ ሆነሽ እንዳልብሽ ማውራት የምችልበት ሀገር አይደለም። ግን ከዛሬ ነገ ምን እንደሚጠብቅሽ አለማወቅ በጣም ነው የሚያመው ከምታስቢው በላይ ማለት ነው። ወላሂ ድምጿ ሁሌ ጆሮ ላይ እንዳቃጨለ ነው። ግሩፕ ላይም ወዛው ነው ቮይስ የምንላላከው። ለምንድን ነው አሁን ይሄንን ቡሻራ ወይም ደግሞ የሚያስደስት ዜና ሲነግረን ላይክ ምንም ፊል ያልሰጠኝ ለምንድን ነው? ላለፉት 2-3 ዓመታት ተመሳሳይ የሆኑ ዜናዎች መተውልን በጣም ደስተኛ ነበር። ቆጥቼም ቪዲዮ ሰርቻለሁ። እናንተ የኢትዮጵያ ሕዝቦ እየረዳችሁን ሌሊቱን ሙሉ 2 ቀን ያለ እንቅልፍ የተቀመንበት አለ በመሀል እየተቀያየርን። እናም በቃ አሁን ልትወጣልን እኮ ነው ብዬ ደስታ በሽሬያለሁ። 2 ቪዲዮ በየአመቱ ማለት ነው። አሁንም ይሄ ነገር እንደዛ እንዳይሆንብን በቃ ማለት እኔ ምን እንደምል አላውቅም። ብቻ አላህ ሰክሮላት የኢትዮጵያ ህዝብ ቀላል ብር አይደለም የሚሰበሰበው። ብዙ ሰዓታችን ሉዝ አድርገናል። ሰው ቤት እየሰራን አልሐምዱሊላህ። ግን ቤተሰብ ተቀላቅላ ማየት እንሻለን። ይሄን ብር ስናሰባስብ ሲተርፍ ወጥታ ልትሰራ ልትማር የምችለውን ፊቸር ቁጭ ብለን እያወራን ነበረ በደስታ ማለት ነው። እና ኮሽ ባለ ቁጥር እየተወጣ የሚነገረን ዜና ወይም ልክ እንዴት ነው ከትልቅ ስጋ ላይ ውሻን ዝም ለማስባል ብጥቃርገሽ የሚሰጪው ነገር አለ አይደለ? ላይክ ያ ነው እየተካሄደ ያለው ነገር ማለት ነው። በየአመቱ ነው እንደዛ የምንባል። በየአመቱ ኩሽ ባለ ቁጥር ከነሱ አንድ አካል ይመጣል። ከዛ በኋላ መጥቶ እኛን ዝም የሚያስብል ነገር ይነግረናል። እሱ ብቻ አይደለም፣ እኛ እዚህ ሀገር ውስጥ ላለን ሰዎች ደግሞ እስከ ማስፈራሪያ ደረጃ የደረሰበት ነገር አለ። ታውቂያለሽ አይደል? አይመለከታችሁም እስከ ማለት ደረጃ ማለት ነው። አሁን ሁሉም ነገር ህይወቷ እጃቸው ላይ ናት። ልጅቷ እጃቸው ላይ ስላለች አሁን እኛ ምንም መነጋገር የምንችለው ነገር የለም። ግን በቃ ይሄ ጉዳይ እንደው ለአላህ ብለሽ ጀዛውን ካላህ ታገኛለሽ። ከጥግ እስኪደርስ ድረስ በቃ አታቁሚ። ሀቢባ ካላህ በታች ወላሂ ትልቅ ተስፋ ያለን አንቺ ላይ ነው። እኛ ብለን በጣም ብዙ ደክመናል ማለት ነው። አማና ምልሽ ይሄንን ብቻ ነው አማና የምሰጥሽ። ጉዳዩ ተፈጽሞ ልጅቷ በህይወት ከቤተሰቦቿ ተቀላቅላ እስከምናያል ድረስ በልጆችሽ ይሁንብሽ። ይሄ ነገር እንዳይቆም በስ ይሄንን ብቻ ነው። አይቆምም። ይኸው ነገ እኮ ወንድም ካለድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግር ምገታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለም። ማስረጃ ፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙ የኔ እናት አታስቢ እሺ እናቴ። ኦኬ ኢንሻአላህ አላህ ይስማ ምንክ በመታከ በቀት እውነት የሰማዋት ዛሬ አስደሰተች። ምን ሆናት? በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር ባወራኋት ሰዓት ላይ ዙዙ ሄድ መለስ ያረጋታል ነው የተባልኩት። በየጊዜው ትደውልልኝ ነበረ አቤቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይክ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለእሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት አብዳን ብትወጣ እናሳክማታለን፣ ቁርአን ይቀራባታል፣ ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ የነበረው በቃ የአይምሮ ጨዋታ እንዳይጫወቱባት። እዚህ ብዙ ነገር አለ፣ ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ፣ እሷ ግን ስደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች።
የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ እቺ ልጅ ከነነብሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነብሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምፅ መሆናችንን መቼም አናቆምም። አሁን ቀጠሮ መቼ ነው? ያ ሰውዬስ በቃ ትውጣ ብላችኋል። ቀጠሮ መቼ ነው እንግዲህ አሁን የተባለው? ከኢድ በኋላ ዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር ውጭ ነው ይመጣል። እሱን ነው እየጠበቅን ያለ ነው። ይህንን ነገር የኢትዮጵያ ኤምባሲ ወረቀቷን ብቻ ነገ እንያዝ። እኛ ካልን ችግር የለም፣ ሳምንትም 10 ቀንም እንጠብቃለን። እኛ በዛ መሀል ደግሞ ተነስተን ወደዛ እንሄዳለን። ስለዚህ ኢንሻላህ የመሄዳችሁ ነገር በጣም አሪፍ ነው። ግድ ነው። ውጭ ጉዳይ የኤምባሲዎች አለቃ ከውጭ ጉዳይ ነው። ስለዚህ አለቃቸው ጋር ሄደ ስትጠይቅ ስራቸውን በደንብ ይሰራሉ። ችግር የለም። ይህ ግዴታ ነው። ይሄዳሉ። ስለዚህ ዙዙዬ እናመሰግናለን። ወንድምየው ግን እንዲናገር እድል አልሰጠነውም በፍጹም። ከድር ከቅድም ጀምሮ መናገር የሚፈልገው ነገር ነበረ፣ ግን ዊድሌት ተናገር። እሺ ፎዚያና ለምን አታስገቧትም? ጓደኛዋ ነኝ፣ አብሬያት እስር ቤት ነበርኩኝ የምትጻፍች ነው። ግን ሞዴሬተሮች ኢንቫይት አድርጓት። ፎዚያ ጻፊ፣ ኮድሽን ጻፊ ፎዚያ። ከአሁን በኋላ የምታመጡት ነገር የሚያበላሽ ነገር መሆን የለበትም። ከሆነ አንፈልግም። ነገር የሚያበላሽ ነገር ከሆነ አንፈልግም። ምንድን ነው መሰለሽ አቡ፣ አሁን በመጀመሪያ ደረጃ እኛ ማናቃቸው ሰዎች ምን ይጠቅማል? ጥቅሙ ምንድን ነው? አሁን ምንድን ነው ጥሩ ኮንክሉዥን የማይመለከተው ሰው ሲጀመር አስተያየት ለመስጠት ማረጋገጫም የለንም። እስር ቤት አብሬ ነበርኩ ብትል አንድ ሴት ምንድን ነው ማረጋገጫዋ? እንደዚህ አይነት ነገሮች ብዙ ነገር፣ በተለይ ደግሞ እናንተ አረብ ሀገር ያለው ታውቁታላችሁ ሕግና ስርዓቱ። ስለዚህ አንዳንድ ጊዜ ይሄ ያለቀውን ነገር እንቅፋት እንዳንሆን በቃ አሁን ትልቅ ነገር ማስምረሽ አሳይመንት የሰጠሽን ለእኛም የቤት ስራ የሰጠሽን ሙቤ ያመጣው ነገር በቂ ነው። ሁሉም ሰው እዚህ ጋር መጥቶ ቢያወራ ዞሮ እከሌ ይሄን አወራሁኝ ብሎ ፓርቲስፔት ሊያደርግና የአጀንዳው ባለቤት ለመሆን ካልሆነ በስተቀር አነሰሰሪ ነው። ዳት ፖይንቱ የማይመለከተው ሰው ያስፈልግም። ስለዚህ አጀንዳውን ዘጋሽ ወደ ሌላ ሄደ። በጣም ጥሩ። ነገ ወንድም ካለድ ይዞልን ይመጣል። ነገ ማታ የውጭ ጉዳዩን መልስ ይዞልን ይመጣል። አደራ ወንድም ካለድ አደራ፣ ለእኔ አደራ አቡ። ያው በጣም ቢዚ ስለምትሆን በብዙ ነገር ከዚህ በላይ የለም። ይኸው አለ እኮ ወንድምየውና ሁሌ ወረቀቱን ይዛችሁ ነው መጠን ብቻ ነው የምናወራው። ውጭ ጉዳይ እኮ አይደለም ኤምባሲ ለኤምባሲ ያው ሰፊዩም አለ እኮ። ባንክ ለባንክ እንዴት እንደተሯሯጥን እናውቀዋለን እያንዳንዱ ነገር እና አንዴ ከያዝኩኝ ያዝኩ ነው፣ ችግር የለውም። ሁል ጊዜ ግን ፖይንት ላለው ነገር ካልሆነ በስተቀር ለዚህም ነው አንድን ቀን ሚዲያ ላይ መተንም ያላወራ ነው። ቤተሰቦቿም ሁለቱም ብትጠይቅ አሁን ለምሳሌ 2 ወር እኔ ቤት ውስጥ ነው የተቀመጡት። አሁን 2 ወር ቤታ ሰርቪስ ላይ ሆነው 2 ወር እናትና አባቷ እነሱ ሁሉም አንድ ላይ ሁሉም ሙሉ ወጪያቸውን እንትን አድርገን እንደ ቤተሰብ አብረን ሆነን ዱዓ እያደረግን ምን እያደረግን የመጀመሪያ መግለጫ እንዲሰጡ ኑና ቤተሰብ ቁጭ ብሎ ከነ ኡስታዝ አቡበክር ጋር ከነ ማናቸው የኢትዮጵያ እስልምና ጉዳዮች ሶስተኛው እንትን ዋና ጸሐፊ ምናምን አድርገን ከዚ የኢትዮጵያ ሃይማኖቶች ጉባኤ ከካቶሊክ ከምን መጥቶ ልክልሻለሁ። በጣም ትልቅ እኮ ፕሬስ ሪሊዝ የተሰጠው ፕሬዠር ተደረገ። ውጭ ጉዳይ አውቶማቲክሊ ሀገሪቱ ዶላር በሌላት ሰዓት ላይ በ55 ብር ሂሳብ እኮ ነው ዶላር የተላከው። ምክንያቱም ኢቭን 40 ሚሊዮን የመጨረሻ ደክመን ሞልቶ የሚፈለገው በብላክ ቢሆን 60 ሚሊዮን ብር ነው። ከየት እናመጣ ነበር? የቀራት ቀን 4 ቀን ነበር። ያንን አስፈቅደን ተላከ። በቃ እሱ ራሱ ትልቅ አንድ ሰክሰስ ነው። ይሄን ሁሉ አድርገን ከበሮ የለም። ስለዚህ ዋናው ፖይንት ላይ ነው የምናተኩረው። በጣም ጥሩ ሳይ። ስለዚህ ነገ ማለት ባላ የውጭ ጉዳይ መሐመድ ተመልሶ መጣ። መናገር የምትፈልገው ነገር አለ መሐመድ? በቃ ግን እኔ አጀንዳ ባይጨምር በቃ ምንም መናገር የምፈልገው ነገር የለም። ሙባረክን ማመስገን እፈልጋለሁ፣ አንቺንም ማመስገን እፈልጋለሁ። መጨረሻውን አላህ ያሳምረው። ለእኛ ማሜ ከተሰማ ምንም ካስፈላጊ ከሆነ እኛ እናወራበታለን። አሁንም ተነስተን ጥያቄ እንደዚህ ነው ብለን አንደኛ የምንጠይቀው አካል የለም። አልጠየቅኩም ወንድም ካዲድ ከሆነ ውጭ ጉዳይ ነገ ከኛ ጋር ጠዋት አብረህን ትሄዳለህ። በቃ በዚህ ብንዛ በቃ ይሻላል። በቃ አብረካቸው ሂድ መሐመድ ወንድም ፋውንዴሽን ሂድና
ለሶስት ያልገባንበት የለም እንዴ? አብረን ይሄዷል። በነገራችን ላይ በጣም ማሜን የምታመሰግኘው አንዱ እኔ ያንን ነገር ስሯሯጥ ራሴ ላይ የነበረኝ የቤቴ ዕዳና ቼክ የሚመታብኝ መጥቶ መኪና ውስጥ ድንገት ወረቀቴን አግኝቶ ኦኦ ብሎ ለሚዲያው ቲም እንደዚህ አይነት ጉድ ውስጥ ይዞ ነው ያደረገው ብሎ ያው ቤታችንን እንዲያተርፍ ያደረገው እሱ ነው። አንድ ትልቅ ነገር ምክንያቱም አንዳንድ ጊዜ ያ ነገር ሰጥተን ከዛ በኋላ ለናሲያ አድርገው እንግዲህ አሲያ ሞቤም አበድረውን ያንን ዕዳ ከፍለን 1 ዓመት ሙሉ ጠብቀን ነው እንደገና መልሰን የከፈልናቸው እና በነገራችን ላይ አቡ አሚራም ሁሉም ሰው 1 ሚሊዮን ብር 5 ሚሊዮን ብር ዕዳ ነበረብን የቤቱ ዕዳ እና ከባድ ነገር ነው። ያው በደንብ እንግዲህ ሁሉም በነገራችን ላይ ያ ዕዳ አንቺም ጭምር ነሽ የከፈልሽው ከፈንድሬዚንግ አድርገሽ ረስተሽዋል እኮ ማለቁን እርግጠኛ የዛሬ 2 ዓመት አልሐምዱሊላህ ዋናው ማለቁ ነው። በጣም ነው የምናመሰግነው። ስለዚህ መሀመድ ተመልሰ የገባው ወንድም ካሊድን ማነው ሙባረክን ለማመስገን ነው። ታሪክን ለማመስገን ነው እና አንቺንም ለማመስገን አላህ ይጠብቅሽ፣ መጨረሻውን አላህ ያሳምረው። ዛሬ 29ኛው ላይል ነው። እዚህ ላይ 11,500 ሰው አለ። ሁሉም በየእምነቱ ሁሉም ለሌላ ገንዘቡን እንዳዋጣ እንደጣለ ሁሉም በእምነቱ ዱዓ እንዲያደርግላት ገንዘብ ብቻ እንደማያስፈታ ይሄ በቂ ማስረጃ ነውና ሁላችሁም በዱዓ አስቧት። ሌላ ካለችበት ጨለማ አላህ በሰላም አላህ ያውጣት። ያለቀስነውን ያህል እምንስቅ አላህ አድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሚን። እናመሰግናለን በጣም እሺ። ቤተሰቦቿ ማለት የሚፈልጉት ነገር ካለ እናትና አባቷ ግን ከእነሱ ያመሰግናሉ ዱዓም ያደርጋሉ። አንድ ነገር ውስጥ የትንሽ ቅር እያለኝ ስለሆነ እሺ ተናገር። ማለት አሁን አንዳንዴ ከነበረው ትሬንድ አንጻር እውነታም ነገር ስጋት ይጭራል እና 1 2 3 ተደጋጋሚ ተብለሽ ሳይሆን ሲቀር እውነታም ቢሆን ለማመን ይከብዳል፣ ይቸግራል ለመቀበል እና እኔ አሁንም ጊዜ መግዣ ካልሆነ በስተቀር የምሬን ነው የምልሽ ረመዳን ላይ መስሪያ ቤት ዝግ ነው የሚሉት ሁሌ። መስሪያ ቤት ዝግ ከሆነ ረመዳን ላይ እንዴት ደውለው ከኢድ በኋላ ትወጣለች የሚለው ነገር እንዴት ሊመጣ ቻለ? ከዛ በፊት ተራ ጉዳይ እንኳ ከኢድ በኋላ ነው የሚል ምላሽ የሚሰጠን ተደጋጋሚ ማለት ነው። አሁንም ጊዜ መግዣ ነው ወይ? እኔ ወንድማችን አቡ አፍናን ለብዙ ነገር ዋጋ እየከፈለ ነው እናውቃለን። ግን ምናልባት ይሄ ደውሉ የነገረው አካል ምን ያክል ታማኝ ነው? ይጅበት አንቺ ተፍዩ። በነገራችን ይህን ነገር እኮ ነገ እናረጋግጣለን፣ ነገ እናረጋግጠዋለን። ውሸት ነው እውነት ነው አሁን እንደሌላ ጊዜ የምንሰጠው አይደለም። ከውጭ ጉዳይ ሄደን ወንድምህም ስላለ ለዚህ እኮ ነው ተወው በቃ። አሁን እንደሌላው ቀን ሳምንት ጊዜ የምንገዛበት የለም። ነገ እኮ ውጭ ጉዳይ አምጡ ብለን እንቀበላቸዋለን፣ እንጠይቃቸዋለን። ስለዚህ ይሄ ሀሳብ አይባል ስላልተመቼ ነው ወልካሊ ትክክል ነህ። ግን ውጭ ጉዳይም አካባቢ ላይ ከኮሚቴውም ከኤምባሲም ከባድ ቼን አለ። በቃ እኔ በእርግጠኝነት መናገር እንፈልገው ይህንን ቼን ደግሞ አላህ ይበጣ ሰው እንጂ ከባድ ነው እና አሁንም ቢሆን በረመዳን ምድር ላይ እንዲህ ተብያለሁ፣ መስሪያ ቤት ዝግ ሆኖ እንዲህ ተብያለሁ አላይ ውስጥ ያልተቀበለውም እና አንተም እኛም በጋራ ሆነን ይሄ ነገር የማጥራት ስራ እንስራ። አላህ ይርዳችሁ። ይሄ ነው ፋዘር ለሙቤ ዱዓ ያደርጉለታል፣ ማዘርም ያደርጉለታል። ይሄ ነው ሀሳቤ። ቅር ስላለኝ ነው ካሊድ ይቅርታ። አላህ ይርዳችሁ፣ አላህ ይከመላችሁ። ሁሉም መቅቡል አላህ አድርገው፣ መስኩር አላህ አድርገው። አገኙ አድርጉ። ዓለም ልጆች ሁላችሁም ይደጉ ሲረፉ الصلاة والسلام على رسول الله. جزاكنا الله يكفلاችሁ يا الله يا ربي جزاكنا الله يكفلاችሁ إلهي አናሽ ታላቁም جزاውና الله ይክፈለው إلهي እኛም በሰላም الله እሷን አላህ በእጃችን ያስገባልን። አጤናችን ፍላቷ ኢላሂ ኑሮ አፍያዋ አልቸገረውም ያ ረቢ ኢላሂ አላህ እናንተ ጀዛችሁን አላህ ይክፈላችሁ። እኛም መክፈልም አንችልም፣ አላህ ይክፈላችሁ። ጀዛችሁን ባላህ ተቀበሉ ኢላሂ አላህ ያ ረበና ተቀበል ዱዓና برحمتك اللهم صل
ነበረች ጨምር ነበር። ሌላ ጊዜ ትጨምራለች። አያታ የኔ ማዘር ወይም የሌላ አያት ነበረች። እሷም ሌላ ጊዜ ትጨምራለች። አብሽር ማሻአላ ሁሉም ተሰብስቦ ስለተከታተለ ነው። ያው እንግዲህ ሁሉም ወንድሟ